ሰላም ሰላም፣ እንዴት ናችሁ? በድጋሚ መጥቻለሁ። እንግዲህ ፀጉሬን ታጥቤያለሁ ማለት ነው። ፀጉሬን ታጥቤያለሁ። ይሄን ይመስላል። አያችሁ፣ እኔ አንዳንድ ሽበት ስለነበረኝ እንዴት እንደያዘኝ እንዴት እንደያዘ ማለት ነው። በጣም ነው የሚያምረው። በጣም ነው የሚያምረው። ፀጉሩ ራሱ እንዴት ልስልስ እንደሚል አያችሁ፣ እንዴት ልስልስ እንደሚል ማርያምን በጣም ነው የሚያምረው። ሞክሩት ሞክሩት ወዳጆች። እንደዚህ ያማረና ውብ የሆነ ፀጉር እንዲኖራችሁ እንደዚህ ያማረና ውብ የሆነ ፀጉር እንዲኖራችሁ ከፈለጋችሁ ይህን ተጠቀሙ። ሌላ ነገር አትጠቀሙ። ሌላ ነገር አትጠቀሙ። እሺ፣ ሌላ ነገር አትጠቀሙ። ለቀለም ብቻ አይደለም የምፈልገው እኔ ለቀለም አይደለም የምፈልገው። በጣም ነው ፀጉርን የሚያሳምረው። በጣም ከምንም በላይ ከምንም በላይ። አሁን ትንሽ ቅባት እናደርግና እንበጥረዋለን ማለት ነው፣ ድርቅ እንዳይልበት። ድርቅ እንዳይል። እቺ ነገር ደግሞ ቆንጆ ነች፣ ቆንጆ ናት። ለእኔ የተስማማኝን ነው እንግዲህ ለእናንተ እየነገርኳችሁ አለ። ለእኔ የተስማማኝን ነው፣ ለእኔ የተስማማኝን ነው የምነግራችሁ። ለእኔ የተመቸኝን ነው የምነግራችሁ። ለእኔ የተመቸኝን ነገር ነው የምነግራችሁ። ብዙ ነገር ከምታከስሩ የራሳችን ፀጉር ውበታችን፣ ፀጉራችን ውበታችን። ለሴት ልጅ በተለይ ፀጉሯ ነው ውበቷ። ለሴት ልጅ ውበታችን ፀጉራችን። ለሴት ልጅ ፀጉሯ ነው ውበቷ። ፎረፎር ካለባችሁ ምንም ካለባችሁ ያስወግድላችኋል። ሲበጠር ራሱ እንዴት አባት እንደሚያምር ጁት ሲበጠር ራሱ ቀላል አያምርም። በጣም ነው የሚያምረው። አያችሁ ሲበጠር ራሱ እንዴት እንደሚያምር። መንታ የሆነ ፀጉሬ መንታ ነው የነበር። በነገራችን ፀጉሬ መንታ ነው የነበር። አይሽ ቀለሙ ይዟል። ቀለም አንዳንድ ቦታ ላይ ይይዛል። ሽበታችሁን በነገራችን ሽበት በእድሜ አይደለም ወዶች፣ ሽበት በእድሜ አይደለም። በእድሜ ቢሆንም ችግር የለውም። ግን ይሄ ዝም ብለን ሳናውቅ ብዙ ነገር የምንጠቀማቸው ቅባቶች ማለት ይሄ ቀለም በጣም ጎጂ ነገሮች ናቸው። ዝም ብለን ለፀጉር ማሳመሪያ እያለ የምንቀባው ቀለም ይሄ ዝም ብሎ በጣም ይጎዳል። በጣም ለእኔ ሽበት መንስኤ እሱ ነው። ፀጉር ይሄ የፀጉር ቀለም ነው ሽበት ያደረገብኝ ማለት ነው። እና አሁን ሽበት ካለበት ቦታ ላይ ይይዛል። ዝም ብሎ ፀጉራችሁን ግን እንትን አይለውም። ለጥቁሩ ለመጥቆሪያ
ከፈለጋችሁ ጥቁር ማድረግ ትችላላችሁ። ትናንት እንደነገርኳችሁ በቃ እንደዚህ በጣም ነው ያያችሁት እንዴት እንዳማረ በጣም ነው የሚያምረው። እኔም ለእናንተ ማሳያችሁ እኔ ስለተመቸኝ እየተጠቀምኩ በቀጥታ እየተጠቀምኩ ማሳያችሁ ለዛ በቀጥታ እየተጠቀምኩ ማሳያችሁ ለዛ ሴት ልጅ ፀጉሯ ነው ውበቷ ነው። ፀጉራችን ነው ውበታችን ለሴቶች። አሁን ይሄ ፀጉር መንታ ላይ ነበር ግን ይኸው ከሽበት ላይ ነጭ አርጎታል። ሽበቱን ነጭ አርጓታል ማለት ቀይ አርጎታል። ሽበቱን ቀይ አርጎልኛል እና ሽበቱን ያጠፋላችኋል። እኔ አሁን በባዶ ውሃ ነው የተጠቀምኩት የታጠብኩት ማለት ነው። ምንም አይነት ሻምፖ ኮንዲሽነር ምናምን አልጨመርኩም። እና ዶቼ ይሄን ይመስላል። ይሄን ይመስላል ፀጉራችን እንደዚህ ውብ እና ሁሌ ስጠቀም አሳያችኋለሁ። ስጠቀም አሳያችኋለሁ። እሺ ዶቼ በተጠቀምኩ ሰዓት አሳያችኋለሁ። ቪዲዮ ሰራላችኋለሁ። በተጠቀምኩ ሰዓት ቪዲዮ ሰራላችኋለሁ። በተጠቀምኩ ሰዓት ሁሉ ማለት ነው ቪዲዮ ሰራላችኋለሁ። በጣም ነው የሚያምረው። በጣም እኔ ተመችቶኛል። ወዶች ለእኔ ተመችቶኛል። እሺ ለእኔ ስለተመቸኝ ተጠቀሙት። ቅንነት ነው፣ በቅንነት ነው ቪዲዮዬን ያካፈልኳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ውዶች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሴት ልጅ ውበታችን ፀጉራችን ነው ብያችኋለሁ። ይሄ ስለምጠመጥመው ማለት ነው። ስለምጠመጥመው በጣም ነው የገባው። እዚህ የዳው እንግዲህ ይመለሳል፣ ይስተካከላል ብዬ አስባለሁ። ይሄን ይመስላል ልጆች፣ ይሄን ይመስላል። ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ቴንኪው ባይ። ሰላም ሁኑ።